አላወቅኩም ግን እኔ ጠፋሁሽ እኔ ወጥ አላስታወሽኝም ይናው ማን እኔ ግን አላስታውስም ሐኪም እንደዛ ነው ያለኝ እኔ እኮ ባለቤትሽ የልጅሽ አባት ሽምግልናውን ትንሽ ብናራዝመውስ? ጥሩ አደረክ። አራዝመው በቃ። ፈልገሽ ነበር ማለት ነው? አይ አንተ ካልክ ብዬ ነው። ጥሩ እሺ፣ ተይው። መልካም ዜና አለ። ምንድነው? የአንቺን ቤተሰቦች አግኝተናቸዋል። አትቀልድ እባክህ። እውነቴን ነው ድል በጣም ተጎድተዋል። ይቅርታ፣ ይሄንን ማመን አልችልም። እንድታምኚ ማድረግ እችላለሁ። ምን አይነት ማስረጃ ነገር ብለሽ? አንተ እኔን ለመርዳት ለምን ፈልግ? እውነት ለመናገር አንቺን አይደለም መርዳት ይፈልጋል እነሱን ነው። እማዬ ነግሬያት እመጣለሁ። እሺ እጠብቅሻለሁ። ከዚህ ማክረብ በአንቺ ቤት በዚህ ትንሽ እየጭንቅላትሽ እኔ ልታታልኝ ነበር አይደል? ማለት ዝም በይ። አሁን አርፈሽ ትቀመጫለሽ። አልከፍትም አልኩህ እኮ አልከፍትም። ክፈችው። አንቺ ማትረብ ይገልሻለሁ። ሄሎ ተመስገን፣ የእናንተ ሰው በር ዘግቶብኛል። እማዬ በዚህ ቦታ ከወጣች ጅብ ይበላብኛል። እባክህ እባክህ። ምን አንተ ልጅቷ ናት? ይቅርብህ። አንተ መኪና ራሱ ከነዳ ቆይተሃል። አይጠፋኝም። እቺ ህፃን ልጅ ግን አንተ አድናት። ምን ሆነሽ ነው? ምንድነው? ናዚ እባክህን ከጉድ አውጣኝ። ምንድነው? እሺ ምንድነው? የአባዬ ሚስት ልጅ ታግታለች። ማን ያገታት? እኔ አላውቅም። በእናትህ ናት እያገኘልኝ። በቃ ቁጭ ብለን ያመጣታለሽ። እማዬ ምንም ነገር እንዳታደርጋት፣ እሷ በሽተኛ ናት። እባክህ ታማሚ ናት። እባክህ ልለምንህ። በፍጹም እኔ እንደዚህ አይነት ነገር አላደርግም። እናትሽን እነሱ ስለሚያመጧት አንቺን ቤት ልወስድሽ ነው የመጣሁት። የምርህ ነው? አባዬ ረጅም ዓመት ተሸውዶ የቀረበትንና በስተመጨረሻም ግን ማንነቷን ያወቃት ውድ ባለቤቱን አግኝቷታል። ታዲያ ለዚህ ስራውም ተመስገን ምስጋና ይገባዋል። ምክንያቱም አባዬን በስተመጨረሻም ቢሆን ሞታለች ተብላ የተዋሸችውን ባለቤቱን ማገናኘት ችሏል። ታዲያ ያ ሁሉ መስዋዕትነት ተከፍሎ አባዬና ባለቤቱ ቢገናኙም ነገር ግን አባዬ እሷን ባያት ሰዓት ራሱን ስቶ ሲወርቅ ተመልክተነዋል። ታዲያ ተመስገንና ትሁትም የተሻላቸውን ነገር አድርገው አባዬ ራሱን ከሳተበት እንዲነሳና አጠገቡ ያለችው የድንጋይ መቀመጫ ላይ ያስቀምጡታል። ታዲያ አበባዬ አስታወሽኝ እያለ እንድታስታውሰው የተለያየ ነገር ቢያደርግላትም እሷ ግን በፍጹም ማንንም እንደማታስታውስና ልጇም እድል ብቻ እንደሆነች ለአባዬ ስትነግረው ተመልክተናል። ታዲያ አባዬ እባክሽ አስታውሽኝ፣ ሞተሽ ተብዬ እኮ መቃብርሽ ላይ ቆሜ ነበረ ብሎ ማልቀስ ይጀምራል። ታዲያ እሷም አዎ እኔና ልጄ ነን በታምር የተረፍነው ስትል መልሳለታለች። ታዲያ ሁኔታውን የተመለከተችው እድልም እንደዚህ እሺ እንደማትላቸውና እንደማትቀበላቸው ስለገባት በቃ እኔ ትንሽ ጊዜ ስጡኝና እማዬን አሳምኜ እንድትመጣ አድርጋታለሁ፣ ነገር ግን እናንተ አሁን መሄድ አለባችሁ ብላ ትነግራቸዋለች። አባዬም በፍጹም እሷን ሳሊዝ ከዚህ ወዴትም አልሄድም ሲል በሐዘን ይናገራል። ታዲያ ትሁትና ተመስገን ነገሮችን ለእድል አሳልፈው መስጠት እንዳለባቸው ስለተሰማቸው አባዬን እንደምንም አሳምነውት ወደ ቤት ይዘውት ተመልሰዋል። ታዲያ በዚህ ሰዓት እነሱ ወደ ቤት ሲገቡ ናቲ ተብየው ጎረምሳ ደግሞ ወደ እድል አምርቷል። ታዲያ እድልም ጋር ሄዶ ምን እንደተፈጠረ መጠየቅ ጀምሯል። እድልም ታዲያ ወዲያው ተመስገን ነው አይደል ስምህ ብላ ጠይቃው አዎ ይላታል። ታዲያ እሷም አንድ ስልክ ላገናኘህ ታወራልኛለህ ስትል ትለዋለች። ታዲያ እድልም ወደ አንድ ሰው ስልክ ትደውልና ታገናኘዋለች። ስልኩንም ካወራ በኋላ ናቲ ቆይ ምን ለማድረግ እየሞከርሽ ነው ብሎ በቁጣ ያወራታል። እድልም ትክክለኛ ሰው መስለኸኝ ነበረ፣ እማዬን ከባለቤቷ ጋር የምታገናኛት መስሎኝ ነበር፣ ለካ አንተ መጥፎ ሰው ነህ ስትል ናቲ ላይ መቀየሯን ታሳየዋለች። ናቲም ልታስፈራሪኝ እየሞከርሽ ነው ብሎ በቁጣ ሊያወራት ቢሞክርም እድል ግን ምንም ሳትፈራ ይኸውልህ የሰፈሩን ሰው በሙሉ ጠርቼ የማይሆን ነገር ከመፈጠሩ በፊት ከዚህ ሂድ ብላ ትጮህበታለች። ናቲም ምንም አማራጭ ስላልነበረው እግሩ ወደ መጣበት ተመልሷል። ታዲያ በዛም ድንገት መንገድ ላይ ከተመስገን ጋር ይገናኛሉ። ተመስገንም እንኳን ደስ አለህ አባዬና ሚስቱ ተገናኝተዋል ብሎ ይነግረዋል። ናቲም በዚህ ሰዓት እጅግ በጣም ይደነግጣል። ተመስገንም ምን ነው ደነገጥ ብሎ ይለዋል። ናቲም እንዳልደነገጠ የመለስለትና ተመስገን ታዲያ ደስ ብሎት አይደል አቅፎ ጥሎት ይሄዳል። ናቲም ወዲያውኑ ያመራው ወደ ቤት ነበር። ታዲያ አባዬና ትሁትን ያገኛቸዋል። ለአባዬም አባዬ
እንኳን ደስ አለህ ባለቤትን ስላገኘሃት ብሎ ይለዋል። ታዲያ ናቲ ቀጠል አድርጎ ለምን ትሁት ይሄንን ነገር እንዳልነገረችው ይጠይቃታል። ትሁትም ያው ቅኔ ትጠቀማለች። አንዳንድ ነገሮች ሲወሩ አይሳኩም ብዬ ነው፣ አሁን ግን ምስጋናው ለኔ ሳይሆን ለተመስገን ነው ስትል ነግረዋለች። ታዲያ በተፈጠረው ነገር ናቲ እጅግ በጣም ተናዷል። ታዲያ በሌላ በኩል ደግሞ አባዬ ትሁትና ተመስገን በድጋሚ ሴትይቷ ጋር ሄደው ሴትይቷን ወደ ቤታቸው ይዘው ለመመለስ ትልቅ ተስፋን ሰንቀዋል። በዚህ ሰዓት ታዲያ ናቲ በድጋሚ ሄዶ እድልን ለመሸወድ አስቧል። ታዲያ በዛም ይገኝና እድልን ማውራት ይጀምራል። እድልንም እሷ እንዳሰበችው አይነት ሰው እንዳልሆነና በፍጹምም አባዬን ከባለቤቱ መነጠል እንዳላሰበ ነገር ግን በመሃል ክፍተት ስለተፈጠረ እንደዚህ እንደሆነና አሁን ላይ የሚፈልገው የሷን እናት ሳይሆን የሷን ቤተሰቦች እንዳገኛቸው ይነግራታል። እድልም ታዲያ ቤተሰቦችሽ ስትባል ወዲያው መሸወር ትጀምራለች። ናቲም የታገኛቸው እንዴትስ ልታወቃቸው ቻልክ ብላ ትጠይቀዋለች። ናቲም የአባዬ ሚስት ሞታለች በተባለ ሰዓት ለቅሶ ላይ ተገናኝተው እንደነበር በመናገር እድል ላይ ትልቅ ነገር ይጭርባታል። እድልም ይሄንን ሲነግራት ወዲያውኑ ነበር ያመነችው። ታዲያ ቤተሰቦቿን አሁኑኑ ማግኘት እንደምትፈልግ ለናቲ ትነግሯለች። ናቲም ያሰበው ተሳክቶለት ስለነበረ አሁን ግን እኮ መሽቷል ብሎ ይላታል። እሷም አይ አሁኑኑ መሄድ ፈልጋለሁ ለማዬ ነግሬያት እመለሳለሁ ብለው ሄዳ እናቷን አስፈቅዳ ከናቲ ጋር መንገዷን ጀምራለች። ታዲያ ናቲም ወደ አሮጌ ቤት ውስጥ ከወሰዳት በኋላ በሩን ይቆልፈውና አንቺ ነሽ ወይ እኔ ላይ እንደዛ ይሆንሽው ማን እንደሆንኩኝ አላወቅሽም ብሎ ናቲ እድላዊትን ሲያግታት ተመልክተናል። እድልም ታዲያ እባክህ እያለች እየለመነችው እጅግ መራር ሐዘን ስታለቅስ ተመልክተናታል። ናቲ ግን በጭካኔ በሩን ዘግቶባት ወጥቷል። ታዲያ ታሪካችን ሲቀጥል ቀጠሮ የነበራቸው አባዬ ትሁትና ተመስገን ወደ እድል ስልክ ይደውላሉ። በተደጋጋሚ ቢደውሉም ነገር ግን ስልኩን የሚያነሳ አንድም ሰው አልተገኘም ነበር። ታዲያ በዚህም ተመስገን እጅግ በጣም ተደናግጦ እና አባዬ ነግራቸዋል። ታዲያ ተመስገን የወሰነው ውሳኔ አባዬ በቃ እኔ አሁኑኑ መሄድ አለብኝ የሆነ ነገር ተፈጥሮ ሳይሆን አይቀርም ብሎ ይላቸዋል። ታዲያ ትሁት በዚህ ሰዓት እንዴት ትሄዳለህ ብላ ትለዋለች። ተመስገንም ምንም ነገር ቢፈጠር መሄድ እንዳለበትና ማረጋገጥ እንዳለበት ይነግራቸዋል። አባዬም ትንሽ ጠብቅ ልጄ ብሎ ትንሽ እንዲቆይ ያደርገዋል። ታዲያ በዚህ ሰዓት ናቲ በድንገት ስልክ ይደወልለትና ስልኩን ለማውራት ከሷ ክፍል መውጣት ይጀምራል። ታዲያ በዚህ ሰዓት ወዲያውኑ ናቲ ላይ እድላዊት ክፍሉን ትዘጓለች። ናቲ ከውጪ ሊከፍት ቢሞክርም በፍጹም አልከፈት ይሏል። ታዲያ ወዲያውኑም ለተመስገን ደውላ አንድ ሰው እንዳገታትና እሱንም ናቲ መሆኑን በዛ ላይ ደግሞ እናቷ ብቻዋን እንዳለችና እሷን ጥበቃ ውጪ ላይ ሆና ጅብ እንዳይበላት ባካችሁ ሄዳችሁ እናቴን አድኑልኝ ስትለምናቸዋለች። ስልኩም እንደተዘጋ ወዲያውኑ አባዬ እባክህ ተመስገን አንተ ወደ ልጅቷ ሂድና አድናት፣ እኔ ደግሞ ወደ ሴትይቷ እሄዳለሁ ብሎ ይላል። በዚህ ሰዓት ትሁት እኔም እሄዳለሁ ብላ ስትል አባዬ በፍጹም እንደማይሆን ይነግራታል። ተመስገን ታዲያ ይልቁንም ለሰውዬሽ ደውይልንና እዚህ እንዲመጣ አድርጊው ብሎ ይላታል። እዚህም ተስማምተው ትሁት ወዲያውኑ ወደ ናቲ መደወል ትጀምራለች። ናቲንም ማንም ቤት ውስጥ የለም እባክህ ናልኝ ብላ ብትጠይቀውም ናቲ ግን በፍጹም ሊመጣላት እንደማይችል ይነግራታል። ትሁት በዚህ እየተናደደች ስልኩን ትዘጋበታለች። ታዲያ ወዲያውኑ አባዬ ወደዛች ሴትዮ አምሮት ባለቤቱንም አግኝቶ እባክሽ ልጅሽ ትመጣለች ተረጋጊ ብሎ ሊያረጋጋት ይሞክራል። ታዲያ ሴትይቷም ልትረጋጋለት ስላልቻለች እባክሽ እንደዚህ አትሁኚ እኔ ልጅሽ ወዳለችበት ወስድሻለሁ በማለት ወደ ከተማ ሊወስዳት እንዳሰበ በግልጽ እንመለከታለን። ታዲያ አባዬ ከሴትይቷ ጋር ሆኖ ሳለ ናቲ በድንገት ይመጣል። ታዲያ አባዬ እሷ ጋር መሆኑንም ሲመለከት ወዲያውኑ ቤት ማንም እንደሌለ ስለገባው በፍጥነት ወደ ቤት ነበር ያመራው። ታዲያ ቤትም ትሁትን ብቻዋን ያገኛታል። ትሁትም እጅግ በጣም በሐዘን ውስጥ በመሆን ታቅፏለች። ናቲም ምን ሆነሻል ትሁት ብሎ ሲጠይቃት እባክህ ናቲ ያባዬ የሚስቱ ልጅ ታግታለች እባክህ አድናት ስትል ጠይቀዋለች። ናቲም በትህትና ስለለመነችው የምሯን መስሎት እድልን እንግዲህ አሳልፎ ለመመለስ ወስኖ ነበር። ታዲያ እሺ በቃ አንቺ እዚሁ ሁኚ እኔ አመጣታለሁ እሷ ብሎ ይወጣል። በዚህ ሰዓትም ወዲያውኑ ለተመስገን ትደውልለትና ሰፈር ውስጥ እንዳለና አሁን እንደወጣ ነግራው እንዲከተለው ትዕዛዝ ታስተላልፍና ስልኩ ይዘጋል። ናቲም ወዲያውኑ ያመራው ወደ እድል ነበር። ታዲያ እድልንም ካገኛት በኋላ በትህትና በጣም ይቅርታ በማለት ወደ ቤተሰቦቿ ሊወስዳት እንደሆነ ይነግራትና ከዛ ቤት ማውጣት ይጀምራል። ታዲያ በመንገድ ላይ ተመስገን የተባለውን ትዕዛዝ ለመፈጸም ቆሞ እየጠበቃቸው ነበር። ናቲና እድልም ከዛ አስፈሪ ጨለማ ውስጥ ወጥተው ወደ ውጭ አውጥቷታል። ታዲያ በመንገድ ላይም ገና ማጠፊያውን ዘወር እንዳሉ ተመስገን ከፊታቸው ተገስጦ ቆሟል። ታዲያ በዚህ ሰዓት ናቲ እጅግ በጣም ሲደነግጥ ተመልክተነዋል። ውድ የቻናላችን ቤተሰቦች ተመስገን ናቲ ላይ ምን አይነት እርምጃ ይወስዳል ብላችሁ ታስባላችሁ? ወይንስ እድልን ብቻ
ከሷ ተቀብሎት በሰላም ከናቲ ጋር ይለያያሉ ብላችሁ ታስባላችሁ? በዚህ ላይ ደግሞ አባዬስ ባለቤቱን አሳምኗት ወደ ቤት ማምጣት ይችል ይሆን? እሺ ብላው ትመጣለት ይሆን? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮአችን ከተመቻችሁ ላይክ እያደረጋችሁ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ የሰብስክራይብ በተኗን እየተጫናችሁ በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።